እንግዲህ እየተነጋገርን ያለነው ስለ ሐዋርያት ነው። ባለፈ ጊዜ ስለ ናትናኤል ጨርሰናል። እግዚአብሔር ከሕይወቱ እንድንማር የፈለገውን ነገር ተምረናል። ዛሬ ወደሚቀጥለው ሐዋርያ እንሄዳለን። ናትናኤል የተማርነውን ነገር እንግዲህ ጌታ ረድቶን ተምረናል ማለት ነው። ዛሬ ወደ ማቴዎስ እንሄዳለን። ጌታ ቢፈቅድ ደግሞ በሚቀጥለው ሳምንት ጊዜ ካለን ማቴዎስን ለመጨረስ እንሞክራለን ወይ ደግሞ ዛሬ ልንጨርስ እንችላለን ማለት ነው። ቴንክ ዩ አቤ። ማቴዎስ ወንጌል ምዕራፍ 9 ቁጥር 1 ጀምረሽ ታነቢያለሽ እስከ 9 ድረስ። እሺ፣ በጌታ በኢየሱስ ክርስቶስ ስም አነባለሁኝ። በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ። እነሆም ባልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ ኃጢአትህ ተሰረየችልህ አለው። እነሆም ከጸሐፎች አንዳንዶቹ በልባቸው ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳ፣ አልጋን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወደ ቤቱ ሄደ። ሕዝቡም አይተው ተደነቁ። ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ። ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። ኦኬ፣ እግዚአብሔር ይባርክሽ። ዘላለማዊና ጻድቅ ሆንክ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ስም ስለዚህ ጊዜ፣ ስለዚህ ደቂቃ፣ ስለዚህ ሰከንድ እጅግ አድርገን እናመሰግናለን። መልካም ታማኝ አምላክ ከኛ በፊት የቀደሙትን የእምነት አባቶችና እግዚአብሔር የዘላለም የወንጌል አርበኞች የምንላቸውን የነዚህን አዕማድ ሰዎችን ታሪክ፣ ጥሪ፣ አገልግሎት ስናጠና ጌታ ሆይ ከኛ በኋላ ላለው ትውልድና አሁን ደግሞ ላለነው ትውልድ እኛም እንደ አዕማድ እንደ ወንጌል አርበኞች ሆነን ምሳሌ ሆነን ማለፍ እንድንችል ጌታ ሆይ ከሕይወታቸው ከድካማቸው ከብርታታቸው እስካሁን እያስተማርከን እንደቆየን ሁሉ አሁን ደግሞ ከማቴዎስ ሕይወት ማወቅ፣ መማር፣ መረዳት የሚገባንን በጥልቅ እንድታስተምረን እንለምናለን። አባት ሆይ በነገር ሁሉ አንተ ክበር፣ ምስጋናና አምልኮ፣ ውዳሴና ሙገሳ ላንተ ይሁን በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን። ማቴዎስ በመጽሐፍ ቅዱስ ወይም በወንጌላት ውስጥ የሚታወቀው እንግዲህ ሁሉም ሐዋርያት የራሱ መታወቂያ ስሞች አሉ ብለናል። ማቴዎስ የሚታወቀው በቀራጭነቱ ነው። ቀራጭ ተብሎ ነው የሚታወቀው። እንግዲህ ስለ ቀራጭነት በኋላ እናያለን። እንግዲህ እስካሁን ድረስ ስናይ እንደነበረ ሁሉ በ12ቱ ሐዋርያት ሕይወት ስንመለከት 12ቱም ማለት ነው ሁሉም በአንድም በሌላ እንደማንም ሰው ነበሩ። እነዚህ ፈረንጆች ኦርዲነሪ ማን ሰዎች እንደሚባሉ የሆነ ኤክስትራ ኦርዲነሪ ፓወር ያላቸው አይደሉም። የሆነ ሌላ ኃይል የተገጠመላቸው ሳይሆን ልክ እንደኔና እንደናንተ በቃ ሰው ነበሩ። ሰው ኖርማል ሰው ነበሩ እና ከይሁዳ በቀር ደግሞ ከይሁዳ አስቆሮቱ በቀር እሱ ከገሊላ አካባቢ ነው እና ብዙዎቹ ደግሞ ባለፈ ጊዜ ያየን እንደነበረው ሁሉ
ከትንንሽ ከተማዎች በጣም ሩለር ወይም ደግሞ ገጠር ከሚባሉ ከትንንሽ መንደሮች ውስጥ የመጡና ብዙ ትምህርት የሌላቸው እንደነበሩ ደጋግመን አይተናል። በትምህርታቸው ብዙ አይታወቁም። በእውቀታቸውም እንዲመጥቀው ገነው ስምና ዝና ፕሮፌሰር ከለ ዶክተር ከለ እንደኛ ዛሬ 1 ዲግሪ 2 ዲግሪ ያላቸው አልነበሩ። በቀላሉ ኮመን ነበሩ። በጣም አሳጥማጆች እና ገበሬዎች ነበሩ። እነዚህ ሰዎች ነው እንግዲህ ጌታ መርጦ ታላቅ ኢንፍሉዌንስ በእነሱ አማካይነት በዓለም ላይ ለመፈጸም የቻለው ትልቅ ኢንፍሉዌንስ እና ከነዚህ ውስጥ እነዚህ የእግዚአብሔር ሀብት የሆኑ ብዙ ጊዜ ለእግዚአብሔር ሀብት ስናስብ ሰሞኑን አንድ ነገር አስብ ነበር። እኛ በተለይ የኛ ኮሚኒቲ ልክ እንደ ግሪክ ሰዎች አዳዲስ ነገሮችን እንፈልጋለን። እኛ በጣም አዳዲስ ነገሮችን እንፈልጋለን። ነገር ግን አሁን እነዚህ ዌስተርን ካልቸር ስትመለከቱ ጥሩ ነው፣ አዳዲስ ነገሮችን ቢፈልጉ የቆየውን ነገር እንደ ትሬዠር እንደ ሌጀንድስ ያከብራሉ። ሀገር ሀብት ናቸው ላሉ ሰዎች ቢሆን ዕውቀት ቢሆን በእግዚአብሔር ቤት የቆዩ በአገልግሎት የቆዩ ብዙ ልምድ ያላቸው ብዙ ዕውቀት ያላቸው ብዙ ዘመን ያገለገሉ 30 40 50 ዓመት ያገለገሉ ሰዎች ካምፓኒዎች እንኳን ሲቀጥሩ ልምድን ይጠይቃሉ። ስለዚህ እነዚህ ሰዎች ለእግዚአብሔር ኢኮኖሚ ነበሩ ወይም ደግሞ ሀብት ሆነው ይቆጠራሉ። የእግዚአብሔር ሀብት የምንላቸው ምንድነው ወደዚህ ደረጃ ያመጣቸው ብለን በአንድ ቃል ስንመለከት ሁሉም ማለት ነው የሚመኩበት ነገር አልነበራቸው። ጌታ ሲመርጣቸው የሆነ የሚመኩበት ነገር ያላቸው አልመረጠም። ይሄ ነው አለኝ የሚሉትን አልመረጠም። ብዙዎቻችንን ሲመርጥ ጌታ ምናችንንም አይቶ አይደለም የመረጠው። ግን እሱ ከመረጠን በኋላ ትምህርቱም መጣ፣ ዕውቀቱ መጣ፣ የቃሉ ቢሆን የሰኩላር ዕውቀቱ መጣ። ጌታ ግን ሲመርጥ ምናችንንም አይቶ አልመረጠንም። ስለዚህ እነዚህ ነገሮች ሲመጣ ብዙ ጊዜ ትዕቢት ይመጣልና መጽሐፍ ቅዱስ ደግሞ ይሄንን ዲፊውዝ ለማድረግ እነዚህን ሀምብል የሆኑ እነዚህ ትሑታን የሆኑ እነዚህ በሰው የማይታወቁ ወይም ደግሞ በዘመኑ ኃጢአተኞች ተብለው የተፈረጀባቸው የእግዚአብሔርን ነገር ለማስተላለፍ ብቃትም ቢሆን ሞራል አውቶሪቲ የሌላቸው ምን ፓወር የሌላቸውን ሰዎች ነው የመረጠው። የሰማርያዊቷን ሴትዮ ስትመለከቱ እንደዛ አይነት ሴት ነች። ማቴዎስን ስንመለከት ደግሞ አይሁዶች አይኒን ላፈር ብለው ሰላም እንኳን የማይሉት እንደ በትሬል የሚቆጥሩት ህዝቡን አሳልፎ ለሮማውያን አሳልፎ የሰጠ ገንዘባቸውን እያጭበረበረ ራሱን ባለጠጋ ያደርጋል ብለው ፈጽሞ ምንም ለምሳሌ አሁን እንደዚህ በጣም የሚታወቁት በጣም ክፉ ኃጢአት ተብሎ የሚታወቀው በጣም ምንም ብለንኛ የምናስበው ነው። አንዳንድ ጊዜ እግዚአብሔር እነዛን ወስዶ ይቀይራቸው፣ ይለውጣቸው፣ ያድሳቸውና በፊታችን ያቆማቸዋል። እኛ እኮ በጣም ራሳችን እንደዚህ ጠብቀናል ምናምን የምንል እያለን አውቀናል፣ ተምረናል፣ ቃሉን አውቀናል፣ ክርስትናውን አውቀናል፣ ጸሎቱን አውቀናል የምንለው እያለን እግዚአብሔር ምንም የማያውቁትን በአጠገባችን ይቀባቸዋል። ስለዚህ በዚህ ስፍራ ጌታ ክርስቶስ ሲመርጣቸው ሕፃናቶች የሆኑት የሚገርማችሁ ነገር ምንድነው ብሎ መዝሙረ ዳዊት ምዕራፍ 8 ቁጥር 2 ላይ ከሕፃናቶች አንደበት ምስጋናን አዘጋጅልኝ ይላል። እዚህ እኛ ሂውስተን ቸርች
ይሁድ ልጆች ፕሬዘንት ያደርጋሉ ጸሎትን ፕሬዘንት ያደርጋሉ መዝሙርን ፕሬዘንት ያደርጋሉ ጥቅስን ያነባሉ አንድ ጊዜ እግዚአብሔር ከልጆች አንደበት ምስጋናን አዘጋጅልኝ አለ ስለዚህ ሁሉም ይጸልያሉ እንግዲህ ጸሎታቸው 30 ሰከንድ ነች 10 ሰከንድ ነች ስለዚህ 10 15 20 ውስጥ ቆሙ በአጠቃላይ አንድ ጊዜ 5 ደቂቃ ነው የሚጸልዩ ግን ያንን እግዚአብሔር ይፈልገዋል ምክንያቱም ከልጆች አንደበት ምስጋናን አዘጋጁልኝ ስላለ ወደ ማቴዎስ በምንመጣበት ጊዜ እግዚአብሔር ሲመርጣቸው ቅድም እንዳልናቸው በእምነትም ሕፃናቶች የሆኑትን ነው የመረጠው ንጹህ አእምሮ ያላቸው የሚገርማችሁ ነገር አንድ አገልግሎት አንድ ራእይ ሰክሰስፉል የሚሆን ውጤታማ የሚሆን አንድ ሃይማኖት ውጤታማ የሚሆነው ክሊን አእምሮ ያላቸው ሰዎችን ወደ ጌታ አምጥተን ትራንስፎርም አድርገን አሳድገን ለአገልግሎት ስናቆማቸው ያ በጣም ነው ምክንያቱም ብዙዎቻችን በጣም የለመድነው የምናውቀው የተለማመድነው ነገር አለና ኢቭን እንኳን በትክክለኛ መንገድ ስለዚህ ነው ብዙ አገልግሎት በተለይ ባለፈ ጊዜ የቸርች ሂስትሪን ተማሪዎች ጽፈው ያነቡ ነበርና አንዱ የአበሻ የኛ ቸርች ፕሮብሌም በአሜሪካ ውስጥ ከተለያዩ ባክግራውንድ ነው የመጣው ስለዚህ ያንን ሰው አስተምሮ ቀይሮ አሁን ደግሞ ይሄ ነው ለመውሰድ በጣም አስቸጋሪ ነው ጌታ ይሄንን ያውቃል እንግዲህ ጌታ ክርስቶስ ኢየሱስ ይሄንን ያውቃል በጣም ጥቅሱን የሚያውቁ የሃይማኖትን ስርዓት የሚያውቁ ለ24 ዓመት ብሉይ ኪዳንን የተማሩ ራቢ የሚባሉ እንደነ ኒቆዲሞስ ያሉ በጣም ብዙዎች አሉ በዛን ዘመን እኛ ብንሆን እነ ዛሬ ቢሆን እነዚህ ነው የሚመርጠው እነዚህ ነው ለአገልግሎት የሚመርጣቸው እነዚህ ነው ለአገልግሎት የሚሾማቸው እነዚህ ነው ለአገልግሎት የሚፈልጋቸው አወቁ የተባሉትን ጌታ ኢየሱስ ግን ምንም አያውቁም የተባሉትን እነዚህን ሰብስቦ ነው ኢንስፓየር አድርጎ በሰው ቁም ነገር ውስጥ የማይገቡ የሆነ ቦታ ይደርሳል እኔ ብዙ ጊዜ እንደዚህ ይላል እውነተኛ አገልግሎት የሚመጣው ከስክራች ነው እውነተኛ አገልጋይ አሳደግ የምንለው ከባዶ ይዘን ስንነሳ ነው መቅረጽ እንችላለን ሸክ ማድረግ እንችላለን ኮች ማድረግ እንችላለን ሜንቶር ማድረግ እንችላለን በዛን ሰዓት እና አንዱ አሁን ያለብን ትልቁ ችግር በተለይ በኖርዝ አሜሪካ ይሄ ነው የኢየሱስ ክርስቶስን ሞዴል አይደለም ሞዴልን ደግሞ እንዳንከተል ዛሬ ድረስ አቃለው ሞዴልን በቀጥታ እንዳንከተል በብዙ በኮንፈረንሱ በቴሌኮንፈረንሱ በቲቪው በቸርቹ በፈረንጁ በነጩ በዛም ብዙ ነገር ውስጥ ስለገባን በእንድ ኦፍ ዘ ዴይ አንድ የተጨበጠ አንድ ስትሮንግ የሆነ ፍልስፍና ወይም ቴዎሎጂ የለንም ስለዚህ ዝብርቅርቅ ያለ ነገር ነው ናው ጌታ ኢየሱስ ክርስቶስ እንን ስላወቀ ነው ሲመርጣቸው እነዚህን ምንም የማያውቁትን አምላክ ነው እንግዲህ ክርስቶስ ቅድም እንዳልኩ እንግዲህ እኛ ከሱ የበለጠ አናቅ ይገርማችሁ ለዚህ ነው ሂዱ ለፍጥረት ስበኩ ያመኑትን አጥምቁ ካጠመቃችሁ በኋላ ደግሞ ያዘዝኳቸውን እንዲጠብቁ አስተምሩ ብሎ ጌታ የተናገረው ሂዱ መስክሩ አምጡ አጥምቁ ያጠመቃችኋችሁን ደግሞ አስተምሩ እኔ ያስተማርኳችሁን አስተምሩ አስተላልፉ ሄዳችሁ ከመኩራቦች ሰብስቡ አላለ ሄዳችሁ ተከራከራችሁ አምጡ አላለ just go preach if they accepted and baptize them and teach them and train them ስለዚህ ጌታ ኢየሱስ ክርስቶስ ለራሱ ያደረገውን ነገር ነበረ በእኛ ህይወት እኛም ደግሞ በአገልግሎታችን ማድረግ የሚገባን እንግዲህ ጌታ ኢየሱስ ቅድም እንዳልኳችሁ በጣም
በሱ ዘመን የነበሩትን የታወቁ ሴሌብሪቲ የሚባሉ የሃይማኖት መሪ የሚባሉ በጣም ፖፑላር የሚባሉ ማጆሪቲ ሰዎች የሚከተሏቸው እኛ ዛሬ ራሳችንን ማስተዋወቅ ባይደወይ በጣም የምንፈልገው የከሌና ቃለው ከከሌ ጋር አገልግያለሁ ከከሌ ጸልዮልኛል ከከሌ ጋር ጸልያለሁ ከከሌ ጋር ድሮ አንድ ቸርች ነበር በጣም እንላለን ነገር ግን we never associate ourselves እንደ ከከሌ ከሚባል ሰው እንዲህ በኃጢአት ወርቆ ያለ ተገናኘን አብረን ጸለይን እግዚአብሔር አሳደገው እንዲህ የሚባል ሰው ወርቆ ሰው ሁሉ እናም ያንን አንፈልግም ስማችን ስንል ይሄ ስም ያለው ይሄ ምናምን ያለው አንፈልግም ምክንያቱም we are there to keep the integrity of Christianity እሱን ለመጠበቅ ነው ጌታ ኢየሱስ ክርስቶስ ግን ያንን አይደለም ያደረገው ያንን አይደለም እንደውም የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ይወላችሁ ሉቃስ ምዕራፍ 4 ቁጥር 28 እና 29 ላይ አንድ ቃል ሰላም ላምብላችሁ እንደውም ሉቃስ ምዕራፍ 4 ቁጥር 28 እና 29 እንዲህ አለ ቁጥር 28 ላይ ሉቃስ ምዕራፍ 4 ቁጥር 28 በመኩራብም የነበሩ ሁሉ ይህንን ሰምተው ቁጣ ሞላባቸው ተነስተውም ከከተማ ወደ ውጭ ያወጡት ይጥሉትም ዘንድ ከተማቸው ተሰርተውባት ወደ ነበረችው ወደ ተራራው አፋፍ ወሰዱት እርሱ ግን ከመካከላቸው አልፎ ሄደ ተመልከቱ ቃሉን እኮ እናውቃለን የሚሉት ነው ከላይ ጀምራችሁ ሲታነቡ ይሄ ተፈጸመ በነብዩ በኤልያስ ዘመን እንደነበረው ሁሉ ጌታ ኢየሱስ ክርስቶስ ተፈጸመ ነው ያለው የጌታ መንፈስ በእኔ ላይ ነው ለደዎች ወንጌልን ይሰብክ ዘንድ ቀብቶኛል ለታሰሩትም መፈታትን ለዕውሮችም ማየትን ይሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውን የጌታን ዓመት ይሰብክ ዘንድ ልኮኛል ተብሎ ተጻፈው ስፍራ አገኘ መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀምጦም በመኩራብ የነበሩት ሁሉ ትኩር ብለው ይመለከቱ ነበር እርሱም ዛሬ ይህ መጽሐፍ በጆሮአቸው ተፈጸመ ይላቸው ጀመረ ሁሉም ይመሰክሩለት ነበር ካፉ ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር እርሱም ያለ ጥርጥር ይህ ምሳሌ ባለመድኃኒት ሆይ ራስህን ፈውስ በቅፍርናሆም እንዳደረግ የሰማነውን ሁሉ በዚህ በገዛ ሀገራችን ደግሞ አድርግ ትሉኛላችሁ አላቸው እንዲህ ማለት እውነት እላችኋለሁ ነብይ በገዛ ሀገሩ ከቶ አይወደድም ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማያት ተዘግተው ስለምድር ሁሉ ብርቱ ረሃብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ ኤልያስም በሲዶና ሀገር ወዳለችው ወደ ሰራፕታ ወደ አንዲት መበለት እንጂ ከነርሱም ወደ አንዲት አልተላከም በነብዩ በኤልያስ ዘመን በእስራኤል ብዙ ለምጻሞች ነበሩ ከሶርያው ከኒዕማን በቀር ከነርሱ አንድ እንኳን አልነጻም ይሄንን ያለው እንግዲህ ምኩራብ ውስጥ መጥቶ ስብከቱን ለሚሰሙት ነው አልተከተሉትም የሚገርማችሁ ነገር ባለፈ ጊዜ እንዳየነው ትንሽ ቃሉን ከሚያውቁ ከተከተሉት በፈቃደኝነት ደስ ብሏቸው ከተከተሉት እንደነ ናትናኤል ያሉት ናቸው ትንሽ ያውቃሉ ግን ረቢ ተብለው እንደዛ አይደሉም ግን እነዚህ ምኩራብ ውስጥ ያሉት በሴታፕ ውስጥ ያሉት ኢየሱስ ክርስቶስን ለመቀበል ፈቃደኞች አልነበሩም ስለዚህ እሱን ለመጣል ይፈልጉ ነበር የሚገርማችሁ ነገር በሌላ ስፍራ ደግሞ ስትመለከቱ ኢየሱስ ሲሰቀል ጲላጦስ ይሄ ሰው እኮ ከደሙ ንጹህ ነኝ ሲል ሊቀ ካህናቶቹ ቃሉን እናውቃለን ያሉ ችግር የለም ደሙን በእኛ ላይ ይሁን አንተ ግን ይህንን ሰውዬ አስወግድልን ብለው የተነሱት የሃይማኖት መሪዎች ናቸው ወገኖች ሆይ to be honest with you አንዳንድ ጊዜ ሰዎች ስርዓትን ነው እንጂ ቃሉን አይደለም የሚከተሉት ስርዓትን ነው መንፈስ ቅዱስ ምሪትን አይደለም ለምንድን ነው
የለመዱትን ነገር ነው። ስለዚህ ሰው የለመደው ነገር ሁሉ ልክ አድርጎ ይቀበላል። ስለዚህ ኢየሱስ ክርስቶስ አዲሱን ወይን ጠጅ በአሮጌ አቁማድ ለመጨመር አልፈለገም። ስለዚህ ጌታ ምልክት ቢያደርግም ድንቅ ቢያደርግም ተአምራት ቢያደርግም በዘመኑ የነበሩት የሃይማኖት መሪዎች በዛ ላይ ባለማመናቸው በኢየሱስ ክርስቶስ ድንቅና ተአምር ላይ ባለማመናቸው ጌታ ሌሎችን ሊፈልግ ወጣ። ሰው እነዚህ ናቸው የሚላቸውን ሊፈልግ ወጣ። ወገኖች አንዳንድ ጊዜ ቤተክርስቲያን ጥሩ ነው። በቤተክርስቲያን ውስጥ መጽሐፍ ቅዱስ መማራችን እግዚአብሔር ይባረክ፣ ቴዎሎጂ መማራችን እኔም እያስተማርኩ ነኝ እግዚአብሔር ይባረክ፣ ጥሩ የአገልግሎት ልምድ መኖራችን እግዚአብሔር ይባረክ፣ ጥሩ ስም ጥሩ ሪፒቴሽን መኖራችን እግዚአብሔር ይባረክ። ግን የጥሩ ሪፒቴሽን የጥሩ ስም ሰዎች ስብስብ አይደለችም ቤተክርስቲያን። ምክንያቱም ወደኛ መምጣት ያለባቸው በእኛ ጉባኤ መገኘት ያለባቸው ጻድቃን ንጹሃን ቅዱሳን ሳይሆኑ ኃጢአተኞች ነው መድኃኒት የሚያስፈልጋቸው። ምክንያቱም ለንጹሃን እኔ ቅዱስ ነኝ እኔ ንጹህ ነኝ እኔ ፐርፌክት ነኝ ለምን መድኃኒት አያስፈልገውም ማለት ጌታ። እኔ ህመምተኛ ነኝ እኔ በሽተኛ ነኝ መለወጥ እፈልጋለሁ ማደግ እፈልጋለሁ መሰራት እፈልጋለሁ ብዙ ይቀረኛል ለሚሉ ሰዎች ዛሬ መድኃኒት አለ። ስለዚህ ሁላችንም በሽተኞች ነን፣ ሁላችንም ጉድለት ያለብን ነን። ጌታ ሐዋርያቶችን ሲመርጥ ከመጀመሪያውኑ እንደዚህ አይነት ያሉትን ነው የመረጠው። እነዚህ ውስጥ አንዱ ማቴዎስ ነው። ማቴዎስን ስንመለከት በ12 ሐዋርያት ደጋግሞ ስሙ ከተጠሩት አንዱ ሲሆን የሚገርመውን የማቴዎስን ወንጌል የጻፈልን ሰው ነው። ቅድም ብያቸዋለሁ። ብርቱን ሰው ማበርታታት ሁሉም ሰው ይችላል። ያደገውን ማሳደግ ሁሉም ሰው ይችላል። ነገር ግን ከስክራች ወስዶ እናን 40 በማስተምራቸው ባልና ሚስቶች አሉ። ባልና ሚስት ባለፈ ጊዜ ሜዳ ላይ የወንጌል ስርጭት ስናደርግ ጌታን የተቀበሉ እና እነዚህን አሳድጎ አሜን የሚለውን ጉባኤ መስበክ እልል የሚለውን ጉባኤ መስበክ በጣም ቀላል ነው። ነገር ግን እንደዛ አይነቶቹን ዝቅ ብለን አሳድገን አስተምረን ኮትኩተን ለአንድ ቦታ ማብቃት ትልቅ መስዋዕትነትንና ትልቅ ፔሽንትን የሚጠይቅ ነው። ትልቅ ትዕግስት 3 ቀን 4 ቀን ጉባኤ አድርገን ስብከት አድርገን እልል አሰኝተን አጨብጭበን ማለቱ ቀላል ነው። ብዙ ሰዎች ያንን ነው አገልግሎት አድርገው የሚያዩት። ያንን ነው ትልቅ ሰክሰስ አድርገን የምናየው። ወገኖቼ ሆይ ያንን ማንንም ሰው ያደርጋል። ታላላቅ ጉባኤዎች በዓለም ላይ ይሰበሰባሉ። ታላላቅ ኮንሰርቶች ዓለማውያን እንኳን ዘፈንን ለመሰብሰብ በጣም ያሰባስባሉ። ነገር ግን አንድን ሰው ከባዶ አንስቶ በአመታት በወራት በረጅም ጊዜ ወስዶ አንድ ቦታ ማብቃቱ ትልቅ ነገር ነው። ሶ ሉክ አት ናው ያንተ የኔ ሰክሰስ የኔ ውጤታማነት የሚታወቀው ዞር ብለህ ማንን ነው ከስክራች አንስቼ በጌታ ቤት ካመንኩበት ዘመን ጀምሬ ማንን ነው አሳድጌ ለአንድ አገልግሎት ያበቃሁት። ገንዘብ መስጠቱን ማንም ይሰጣል ስዊታን ጋድ። ጅምላ መስበኩን ማንም ይሰብካል። ነገር ግን ኢንዲቪጁዋሊ ምንም የማያውቀውን አሰልጥኖ አስተምሮ አሳድጎ ኮትክቶ ለቁም ነገር ማብቃት የሁሉም ሰው ችሎታ አይደለም። ስለዚህ ዛሬም የማቴዎስን ሕይወት ስንመለከት እንዴት አድርጎ ይሄ ኃጢአተኛ የነበረውን ቀራጭ የነበረውን ምንም ኩሉ የሌለውን ስለ መንፈሳዊ ነገር ፍላጎት የነበረውን ገንዘብን ሲያባርር የነበረውን ሲያጭበረብር የነበረውን 10 ብር ቀርጦ 2 ለሮማውያን አስገብቶ 10ሩን ለራሱ ሲያስቀር የነበረውን እንደነ ዘኪዮስ አይነት የነበረውን ሲበረብር ሲያጭበረብር የቆየውን ድሃዎችን ሲያስለቅስ የቆየውን የሮም ስልጣኑን ተጠቅሞ ብዙዎችን ሲያስጨንቅ የነበረውን ማቴዎስን ነው ሰባኪ ሐዋርያ የወንጌል መልእክተኛ የሚያስደንቀው የወንጌል ጻፊ የሆነልን።
ስለዚህ you don't know ዛሬ የሚታዩት ሰው ዛሬ እናንተ የሚታዩት ያቺ ሴት ዛሬ እናንተ የሚታዩት ያ ሰው ነገ ምን እንደሚሆን አታውቁም you don't know ስለዚህ ማቴዎስን ስንመለከት በማቴዎስ ሕይወት ዙሪያ አንዳንድ በጣም ወሳኝ የሆኑ ቁልፍ የሆኑ ነገሮችን እንመለከታለን ስለዚህ ማቴዎስን ስንመለከት አራት ዋና መሰረታዊ ሐሳቦችን አብረን ብናይ በጣም ደስ ይለኛል አራት መሰረታዊ ሐሳቦች የመጀመሪያው ማቴዎስ አይሁዳዊ ነው አይሁዳዊ ስሙ ሌዊ ይባላል የአባቱ ስም አልፋስ ነው ማርቆስ ምዕራፍ 2 ቁጥር 14ን ስትመለከቱ ሉቃስም ሌዊ እያለ ይጠራዋል ነገር ግን 12 ሐዋርያት ሲመዘገቡ ማቴዎስ በመባል ነው የተመዘገበው ሉቃስም ቅድም እንዳልኩኝ ማርቆስም ስለዚህ ሰው ሌዊ እያለ ነው በሉቃስ ወንጌል ምዕራፍ 6 ቁጥር 15 እና በሐዋርያት ሥራ 1:13 ላይ ስትመለከቱ ደግሞ ማቴዎስ የሚለው ስያሜ ታገኛላችሁ ማቴዎስ ማለት ከምን አንፃር ነው ምን ማለት ነው ትክክለኛ የማቴዎስ ትርጉሙ ምንድነው ከምን ስም ነው የመጣው ብዬ ራሴን ይጠይቅና ይመረምር ነበር ማቴዎስ ማለት ብዙ ሰዎች የግሪክ ስም ነው ይላሉ አንዳንዶች ደግሞ አይሁዳዊ ስም ነው ይላሉ ነገር ግን ማቴዎ የሚለው ሞስትሊ ያው አንዳንድ ጊዜ ግሪኮች እስራኤልንም ስለገዙ ሞስትሊ የግሪክ ስም ነው ማቴዎስ ማለት የሚገርማችሁ ነገር የስሙ ትርጉም የእግዚአብሔር ስጦታ ማለት ነው አለ በአይሁድም ማቴዎ የሚለው አለ በርግጥ በግሪክና በአይሁዶች አካባቢው ስለተገዛ ብዙ ጊዜ የግሪክ ስምና የአይሁድ ስም ይቀላቀላል አይሁዶችም ማቴዎ ብለው ይጠራሉ ነገር ግን ትርጉሙ የእግዚአብሔር ስጦታ ማለት ነው አባቱ በጣም የታወቀ ሰው ነው አልፋስ የምንለው ማቴዎስ በጣም ከታወቀ ብዙ ጊዜ ባለፈ ጊዜ ነግሬያቸዋለሁ የእከሌ ልጅ ከተባለ ለምሳሌ የዘብዴዎስ ልጆች ያዕቆብና ዮሐንስ የዘብዴዎስ ልጆች ተብሎ ሲጠቀሱ ማወቅ ያለብን አባታቸው ታዋቂ ነው ስለዚህ ብዙ ጊዜ እንደምናምነው አባቶቻቸው ሲጠቀስ ማቴዎስም ሌዊ የአልፊዮስ ልጅ ተብሎ ሲጠቀስ አባቱ በምን እንደሆነ ባናውቅም በአካባቢው በኮሚኒቲው የታወቀ ሰው ነው እና ይሄንን ስለ ማቴዎ አሁን ያያየን ያለ ነው ማቴዎ ደግሞ በሌላ መንገድ ቅድም እንዳልኳችሁ ቀረጥ ሰብሳቢ ነው ቀረጥ ሰብሳቢነቱ ለገንዘቦችን ከአይሁዶች እየሰበሰበ ወደ ሮማውያን ይልካል እና ለራሱም ደግሞ የሚችለውን ያህል ይወስዳል ስለዚህ ባለስልጣን ነው ማለት ነው በዘመኑ ባለስልጣን ነው የሚገርማችሁ ነገር በሰው የማይወደድ ነው አይሁዶች እንደ ባንዳ ወይም ደግሞ አሳልፎ እነሱና ሀገራቸውን ለሌላ ሀገር እንደሸጠ የሚቆጥሩት ሰው ነው በዛን ዘመን በአይሁድ ሶሳይቲ ወይም በአይሁድ ማህበረሰብ መካከል
በጣም የሚጠሉ ማለት ህዝቡን እንደሸጠ የሚቆጠሩ ቀራጮችና ኃጢአተኞች ተብለው ከሚሰየሙ በእነዛ ቡድን ከሚመደቡ በደንብ ሰላም ከማይባሉ ሎያሊቲ ለአይሁድ የሌላቸው ለህዝባቸው የማይራሩ ጨካኞች እነዚህን ገንዘብ እየሰበሰቡ አይሁድን ለሚገዙ ለሮማውያን ወታደሮች እነሱ ከሚሰበስቡ ገንዘብ እንዲከፈልላቸው ስለሆነ እነዛ የሮማውያን ገንዘብ እነ ማቴዎስ በሰበሰቡት ገንዘብ ነው አይሁዶችን እየገዙ ያሉት። ስለዚህ ሄሮድስ ምን አድርጓል? እንደዛሬው የታክስ እንትኑን ፍራንቻይዝ አድርጓል። ማለት በየሀገሩ የራሱን ወታደር በሚሰበስበው ታክስ እንዲችል አድርጓል። ስለዚህ እነ ማቴዎስ ናቸው እስራኤልን ለሚገዙ ወታደሮች እስራኤልን ለሚያስተዳድሩ ወታደሮች ቀለብ ሰብስበው ደሞዛቸውን የሚከፍሉ እነ ማቴዎስ ናቸው። ስለዚህ ሮማውያን ከገንዘባቸው አይደለም በቀኝ ግዛት ለገዟቸው ሀገሮች ወታደሮች ከገንዘባቸው አይከፍሉም ከዛው ሀገር ነው የሚከፈለው። ሰው ከአይሁዳውያን ገንዘብን እየሰበሰቡ እነሱን በቀኝ ግዛት ለገዟቸው ሮማውያን በእነሱ ላይ ለሚሰለጥኑ አይሁዶች ማለት ሮማውያን እነ ማቴዎስ ገንዘብ ይከፍሉ ነበር። በጣም ብዙ ገንዘብ በጣም ብዙ ወታደሮች ደግሞ በጣም ብዙ ባለጠጎች ሆኖ ነበሩ በዘመኑ ከነ ማቴዎስ በሚሰበሰበው ገንዘብ። ስለዚህ ምን ያህል አመት በዚህ እንደቆየ ባናውቅም ማቴዎስ በመግቢያ በር ላይ ቁጭ ብሎ ይሄንን ለዘመናት እንዳደረገ ነው። ድሮ ሀገር ቤት ኬላዎች አሉ። በየኬላው ቀረጥ የሚሰበስቡ አሉ። ሀገር ውስጥ ገቢ የሚባል አለ፣ ማዘጋጃ የሚባል አለ፣ የከተማ ምን የሚባል አለ፣ የቀበሌ ምን የሚባል አለ። ነጋዴ ስለነበርኩ አውቃለሁ። ስለዚህ ያንዳንዱ ለብቻ ይቀርጣል። የሚገርማችሁ ነገር ለሀገር ጉዳይ የሚባል ነበር ድሮ በጦርነቱ ጊዜ በየኬላው። እነዛን ሰዎች በጣም እንጠላቸዋለን። ሲጠምዱ ደግሞ በጣም ብዙ ገንዘብ በየሱቁ እየዞሩ ግብርን የሚሰበስቡ ይሄን ያህል ተከፍላለህ የሚሉ አሉ። በቀላሉ ወገኖቼ ሆይ ማቴዎስ እንደዛ አይነት ስራ የሚሰራ ነበር። ይሄ ነው ፐብሊክ ላይፉ፣ ይሄ ነው ማንነቱ፣ ይሄ ነው ህይወቱ። በኃጢአት የተዘፈቀ አእምሮው የበለዘ በገንዘብ ፍቅርና በገንዘብ ጥማት የተሞላ የማይራራ ሰብስቦ የማይጠግብ ከወንድሞቹ ከእህቶቹ አብሮ ከተወለዱት ከእናቱ ከአባቱ ከወገኑ ይልቅ ለሮማውያን የወገነ ሮማውያን በማገልገል ሀብታም የሆነ ባለጠጋ የሆነ አይነት ሰው ነበር። እንደውም አይሁዶች እንዳያጠቁት ተብሎ ባክግራውንዱን ሳጠና እንዳያጠቋቸው ተብሎ በየቀኑ የሚመደብላቸው ወታደሮች አሉ። ለቤታቸው ይመደባል፣ ለሥራ ቦታቸው ይመደባል፣ በተቀመጡበት ስፍራ ይመደባል። የሚጠብቋቸው አሉ። ሁለተኛ ልውሰዳችሁ የማቴዎስ ጥሪ ማቴዎስ 9:9 ምዕራፍ 9:9 ላይ የማቴዎስን ጥሪ እንመለከታለን። ጌታ በቀፈርናሆም ሲያልፍ ዝም ብሎ ቁጭ ብሎ ያለውን ሰው ብዙ ስብከት ሳይሰብከው ብዙ ነገር ሳይጨቀጭቀው ነካ አደረገና በጣም ሰርፕራይዝ በሆነ ጥሪ ተከተለኝ አለው። የሚገርማችሁ ነገር ጌታ ተከተለኝ ያላቸው በጣም ጥቂት ሰዎችን ከጥቂቶቹ አንዱ ማቴዎስ ነው። ተከተለኝ አለው። አየው፣ ቁጭ ብሎ ያለውን ሰው አየው።
ተከተለው ይላል። የሚገርማችሁ ነገር ማቴዎስ ምን እንደነካው እናውቅም፣ በምን እንደተነካ እናውቅም። ምዕራፍ 9 ቁጥር 10 ላይ ብዙም ቁጥር ሳይሄድ ብዙም ዘመን ሳይሄድ ማቴዎስ እንግዲህ ስለራሱ ነው የጻፈው። አይገርማችሁ? ስለራሱ በጻፈው ስለ ጥሪው በጻፈው ነገር የራሱን ጥሪ መጀመሪያ አላስቀደመም። ሌላ ነገር ጽፎ ነው ምዕራፍ 9 ላይ ስለራሱ ጥሪ የጻፈው ማቴዎስ ራሱ። ምዕራፍ 9 ቁጥር 10 ላይ እንዲህ የሚለውን ሐሳብ ታገኛላችሁ። ይሄንን ደግሞ በኋላ ደግሞ አንዱ በጣም ማቴዎስን ዩኒክ የሚያደርገው ይሄ ነው። እሱ እንደሆነ ይሄንን ወንጌል እየጻፈ ያለው እሱ እንደሆነ እንኳን እንዲታወቅ አልፈለገም። በጣም he was so humble፣ መታወቅ ያልፈለገ መገለጥ ያልፈለገ ዝቅ ብሎ ዘመኑን የጨረሰ ሰው ነው። እሱን በኋላ እናያለን። ምዕራፍ 9 ቁጥር 10 ላይ እንዲህ የሚለውን ሐሳብ እናገኛለን። በቤቱም ይላል በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። ኢየሱስም ሰምቶ ሕመምተኞችን እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም፣ ነገር ግን ሄዳችሁ ምሕረትን ይወዳለው መስዋዕትን አይደለም ያለውን ምን እንደሆነ ተማሩ። ኃጢአተኞች ወደ ንስሐ እንጂ ጻድቃንን ሊጠራ አልመጣሁም አላቸው። ወገኖች ይህንን ኮንሰፕት ጌታን ስናገለግል እንድንይዝ ይፈልጋለሁ፣ በጣም ይፈልጋለሁ። ምክንያቱም በጣም ብዙ ያልተረዳናቸው ወንጌልን ስናገለግል በጣም ያልተረዳናቸው በጣም ብዙ እውነቶች አሉ። የሰዎች መጠን እኛም ደግሞ እያገለገልን ያለነው ልናገለግልን አገልግሎት የሚሰጠን ግናም በአገልግሎትም እያደግን ያለነው በጣም መረዳት ያለብን ነገር አለ። ፐርፌክት ሰዎችን ጌታ አልጠራም። ያደጉትን ብቃት ያላቸውን ችሎታ ያላቸውን አልጠራውም ማለት እነሱን ለመፈለግ አልመጣው። በጣም ደስ ይለኛል። አይውሽ የሚገርማችሁ ነገር አይውሽ ብዙ ፈረንጆች ድሮ ሚሽነሪዎች ሄደው ገጠር ውስጥ ገብተው ሰው የሌለበት ቤተክርስቲያን የሌለችበት አገልጋይ የሌለበት ጫካ ውስጥ ገብተው ቤተክርስቲያንን ተክለው ህዝቡን ቀይረዋል። ራእይ አለን ያሉ፣ ህልም አለን ያሉ፣ እግዚአብሔር ልኮናል ያሉ፣ እግዚአብሔር የላከው የዳነውን ለማዳን አይጥርም። ያደገውን ለማሳደግ ብቻ አይደለም፣ ያላደገውን ለማሳደግ ነው የሚጥረው። እግዚአብሔር ላከን ካልን፣ እግዚአብሔር መራን ካልን፣ እግዚአብሔር ሸክም ሰጠን ካልን፣ ለዚህ ነው እንደ ቤተሳይዳ ቤተክርስቲያንን መትከል አለብን። አንድ ሰው ጀምረን ያ ኤቫንጀላይዝድ እያደረገ ሰዎች ማደግ አለባቸው የምንለው። ለዚህ ነው ዛሬ በቤተሳይዳ እዚህ ሂውስተን ስትመለከቱ ትላንትና ሰካራሞች የነበሩ ጠጪዎች የነበሩ የዛሬ አንድ አመት ተኩል የነበሩ ዛሬ ተለውጠው መዘመራን ሆነው ሲያገለግሉ ታያላችሁ። ትላንትና ጠጪዎች የነበሩ ዛሬ ወጣት መሪዎች ሆነው ታያላችሁ። ትላንትና ጠንቋይ ቤት ሲሄዱ የነበሩ ዛሬ ተለውጠው ቆሞ ኳየር ሲሆኑ እያየሁ ነኝ። እግዚአብሔር ስለውጣቸው እግዚአብሔር ሲያነሳን ወገኖች እነዛን ነው ልንፈልግ የሚገባው። እነዛ ላይ ነው ጊዜን ማጥፋት የሚገባው። ለልባችን የሚመቹትን ለአእምሮአችን የሚመቹትን ጥሩ ንግግር ያላቸውን ጥሩ ችሎታ ያላቸውን ጥሩ የመስበክ ስታይል ያላቸውን አይደለም። ስለዚህ ነው አገልግሎት ሲሰጣችሁ ስበኩ ስትባሉ መሻታችን ነው ምኞታችን ነው እንድታድጉ
ምኞቴ ነው። የኔ ምኞት ሳይሆን የኢየሱስ ምኞት ነው። ምክንያቱም ሰራተኞች በጣም ጥቂቶች ናቸው። መከሩ እጅግ በጣም ብዙ ነው። ስራው ብዙ ነው። ብዙ ሰባኪዎች ቢኖሩን፣ ብዙ አስተማሪዎች ቢኖሩን ወገኖቼ በእውነት ነው የምላችሁ እኔ በየማክሰኞ በብቻ የማስተምርበት ምንም ምክንያት የለኝም። በቃ ሐሙስና ዓርብ አስተምራለሁ፣ ቅዳሜ ሙሉ ቀን አስተምራለሁ። ያ ይበቃኛል። ሌሎች እሁድ ቢሰብኩ፣ ሌሎች ማክሰኞ ቢሰብኩ፣ ብታገለግሉ፣ ራሳችሁን ለጌታ ብትሰጡ፣ በታማኝነት ብትቆሙ፣ እግዚአብሔር ይሄንን አገልግሎት ሰጥቶኛል ይሄንን በታማኝነት ይዛለሁ ብትሉ ብንል ሌሎችን በመጋበዝ አገልግሎታችን በጥራት ቢሆን፣ ስብከቶቻችን በጥራት ቢሆን፣ ፕሮግራማችን በጥራት ቢሆን፣ ጸሎታችን በጥራት ቢሆን፣ ጊዜ ወስደን ቃሉን አጥንተን ጸልየን ዲፕሊ ጊዜ ወስደን መጽሐፍ ቅዱስን አገላብጠን ጥቅስና አጋጭተን የንግግር ብዛትን አብዝተን ሳይሆን ጊዜ ወስደን ቃሉን አጥንተን ብንመጣ ብዙ ኃጢአተኞችን ማሳደግ እንችላለን። ጌታ ኢየሱስ ይህንን ነው ያደረገው። ማቴዎስም ደግሞ ይህንን ነው የሆነለት። ስለዚህ ሰበሰበ። ማንን? ኃጢአተኞቹን፣ ጓደኞቹን ሰበሰበ። ራሱን የመሰሉትን ሰበሰበ። እንደሱ አይነት ያሉትን ተሰበሰቡ በማቴዎስ ቤት። ኢየሱስ ከነሱ ጋር ይበላ ነበር። ኢየሱስ ከነሱ ጋር ይጠጣ ነበር። በእውነት ነው የምላችሁ ወገኖች ሆይ ጌታ አሁን ዳግም ቢመጣ ወደ ቤተ ክርስቲያን ሳይሆን ወደ መጠጥ ቤት፣ ወደ ሺሻ ቤት ሄዶ ነው የጠፉትን የሚፈልገው። ቸርች ውስጥ አይደለም ሰውን የሚፈልገው። የጠፉትን ወጥቶ ነው የሚፈልገው። የጠፉትን ሊያድን። እውነቴን ነው የምላችሁ ቤተ ክርስቲያን ዓላማዋን ስታለች። ብዙ አገልጋዮች ስተናል። ጉልበታችን፣ ኢነርጂያችን፣ አቅማችን እያለቀ ያለው የዛሬ 30-40 ዓመት የዳነውን ነው። ያልዳነውን የሚፈልግ የለም። ወጥተን ለመመስከር ጊዜ የለንም፣ መሻትም የለንም። ምክንያቱም እንሰደባለን፣ ምክንያቱም እንናቃለን፣ ምክንያቱም በቀላሉ ሰዎች ድኖልን አይመጡልንም። እነዛን ማምጣት ቀላል አይደለም። ጥሩ ነው። እነዚህንም እያስተማር ሌሎችንም ወጥተን ብናገለግል መልካም ነው። ባለፈ ሳምንት የሚገርማችሁ እንዳልኳችሁ ሲያትል የርኩበት ምንም ኮንፈረንስ ለመስበክ አይደለም። እንዳውም ያንን ፕሮግራም ኦርጋናይዝ ስናደርግ አንዲት ኤልሲ የምትባል እንዲህ አለች፣ ፓስተር ብዙ ፓስተሮች እኮ ለአገልግሎት እንትን ይላሉኛ እንዴት ይሻላል ዝም ብለህ ትመጣለህ ነው ያለች። ኤልሲ 30,000 ሰው ይሰበሰባል ብላችሁኝ እንዲህ ተባብለን እነዚህ ሰዎችን እኔ እኮ በመስበኬ አንድ ነገር አድርጌያለሁ። ስለዚህ ቆመን ብንናገር፣ ቆመን ብንሰብክ ጌታ እኮ እነዚህ አይነቱን ነው። ኢየሱስ ራሱ በምድር ላይ ቢሆን በዛ ስታዲየም ቆሞ ይሰብካል። ወገኖቼ ሆይ በሚቀጥለው ዓመት አሁን ባለፈ አቅደን ነበረ ለሚሽን እንሄዳለን ስንል አዎ ብዙዎቻችን ይከብደናል። ለነፍሳት እንሂድ ስንባል ብዙዎቻችን ምክንያት እናበዛለን። ለወንጌል ስርጭት እንውጣ ሲባል ብዙ ሰው ምክንያት ያበዛል። በጣም ብዙ ፓስተሮቻችን መድረኮቻችንን ነው ያዙት። የሚመጣውን ነው የሚሰብኩት። ይህንን ነው የሚቆጣጠሩት። ሌላው ያሳደገው፣ ሌላው ጌታ ያመጣው ይሄ ነው መንጋዬን ብለን የያዝነው። ማይ ፍሬንድ ጌታ ኢየሱስ ክርስቶስ ግን የጠፉትን እንደ ማቴዎስ ያሉትን ሊፈልግ ወጣ። ማቴዎስም ተገኘለት። እሺ ሐዋርያት ጠቅላላ ከኢየሩሳሌም ውጪ እንደሞቱ ወንጌልን እየሰበኩ ቤተክርስቲያንን እየተከሉ ወንጌልን እያስፋፉ አንድ ባንድ እንደሞቱ እስካሁን ባነበብናቸው ቦታዎች አይተናል። ተመልከቱ። ብዙዎች እኔ የፓስተርነት ጸጋ አለኝ እንልና በቃ ቸርችን መሰርታለን፣ አንድ መዝሙር ስጦታ ያለውን ይኖረናል፣ ሙዚቃ መሳሪያ ያለውን እናመጣለን። ከዛ ኢቭን በከተማችን አንድ ቀን ወጥተን ስለ ወንጌል እንወጣለን የሚል ነገር የለንም። ጥሩ ነው። አንዳንዶቻችን ጥሩ ተናጋሪዎች ስለሆን ጥሩ አድማጭ እናገኛለን። እንደ እብዱ በየመንገዱ እየሮጠ
ነፍሳትን የሚፈልገው አስራት የሚሰጠው የለም። እንደዚህ አይነት ወንጌላዊ የሚያስበው የለም። ምግብ የለውም፣ እንጀራ የለውም፣ እንደ አገልጋይ አይቆጠርም፣ እንደ እግዚአብሔር ሰው አይታይም። በጣም የሚያሳዝን ኢየሱስ ያገለገለውን አገልግሎት ኢየሱስ የመጣለትን አገልግሎት እነ ማቴዎስ ሊገኙ የሚችሉት እንደዛ ነው። ስለዚህ በዚህ አጋጣሚ ልነግራችሁ የሚፈልገው አብረን ደግሞ ልንሆንም የሚገባን በቃ ወገኖች ነፍሳት ላይ እስቲ ፎከስ እናድርግ። ማሳመኑ የኛ ፋንታ አይደለም፣ መመስከሩ የኛ ፋንታ ነው። በሳምንት ውስጥ አትሊስት አንድ ቀን የጸሎት ቀን አለ። አንዳንዱ ጎበዝ ነው እንጸልያለን የጸሎት ቀን። ማይ ፍሬንድ ነፍሳት በጸሎት ብቻ አይድኑም፣ በምስክርነት ነው የሚድኑት። ጌታ ኢየሱስ ክርስቶስ በሰማይ ሆኖ እንደ ሊቀ ካህን ለኛ መማለድ ይችል ነበር። ነገር ግን በምድር መጥቶ የጠፉትን ሊፈልግ ነው አለ። ወደ ቤታቸው ገባ፣ እነሱ ከሚበሉት ጋር በላ፣ በመንገድ ሄደ። የጠፉትን ቸርች ውስጥ አይደለም የጠፉ ሰዎች ያሉት፣ መንገድ ዳር ነው ያሉት። የጠፉ ሰዎች የት ነው ያሉት? ናይት ክለብ ነው ያሉት። የጠፉ ሰዎች የት ነው ያሉት? ሺሻ ቤት ነው ያሉት። የጠፉ ሰዎች የት ነው ያሉት? ቁማር ቤት ነው ያሉት። የጠፉ ሰዎች የት ነው ያሉት? ቡና ቤት ውስጥ ነው ያሉት። ፊልም ቤት ውስጥ ነው ያሉት። የጠፉ ሰዎች የት ነው ያሉት? ስለዚህ ጌታ ኢየሱስ ክርስቶስ ይሄ ቃል ነው ወገኖች ዛሬ ስትራይክ ያደረገኝ። ስለ ማቴዎስ ሳይ የማቴዎስን ከማየት የኢየሱስ ክርስቶስ የጠፉትን ላድን ልፈልግ መጣሁ። ጊዜያችን በዛ ላይ ገንዘባችን በዛ ላይ እባካችሁ በዳኑት ላይ ኢንቨስት እያደረግን ነው። በጣም ደስ ይለናል። በዳኑት ላይ ገንዘባችንን በዳኑት ላይ ጊዜያችንን በዳኑት ላይ ኤነርጂያችንን ብቻ እናጥፋ። አናገልግል ማለት አይደለም። ምንም እያገለገልኩኝ ነው፣ ግን መኖር አለበት። በወር አትሊስት አንድ ቅዳሜ አንድ ማክሰኞ የወንጌል ስርጭት ብላችሁ ትራክቶቻችሁን ሄዳችሁ ገዝታችሁ ስታርባክስ ውስጥ ሄዳችሁ ሞል ሄዳችሁ በራፍ ላይ ቆማችሁ ቋንቋ እንኳን ባትችሉ ጂሰስ ላቭስ እያላችሁ ብትሰጡ አንድ ሰው አንድ ቀን ወደ ጌታ ሊመጣ ይችላል። ዓለም አቀፍን ለመሄድ አሜሪካ ከመጣን ወገኖች ወደ ዓለም ሄደናል። ቻይናዊውን እናገኛለን፣ ኮሪያዊውን እናገኛለን፣ ጃፓኑን እናገኛለን፣ ቡዲስቱ አለን፣ ኢስላሙ አለ፣ አቲስቱ እግዚአብሔርን የማያውቅ አለ። ኒው ኦርላይንስ ስትሄዱ ቡዱ የሚያመልኩ አሉ፣ ጣዖትን የሚያመልኩ አሉ፣ ሰካራም አሉ። ቬጋስ ብንሄድ ሞልተዋል። በቃ ቁማር ለመጫወት የሚመጡ አሉ። እነሱን ብቻ በወንጌል መንገድ ላይ ቆመን ልስበክ ብለን ብንሄድ ዛሬ ያንን አይደለም። ሰዎች ምን ፈልገው ሆቴል ተይዞለት ሆቴል ይዘንለት ምርጥ ሆቴል አውሮፕላን ቲኬት ከፍለንለት ጥሩ ሰባኪ አምጥተንለት የምንሰብከው የዳነውን ነው። ብዙ ሺህ ብር አጥፍተን አንድ ነፍስ ካልዳነ ኪሳራ ነው። በጣም ኪሳራ ነው ወገኖች ሆይ። በጣም ማለት ህዝቡ መነቃቃት አለበት አይ ነው። ነገር ግን የወንጌል ገንዘብ ክርስቶስ በእጁ ብትኖር ለማን ነው ብትሰጠው ብሎ ብትጠይቁ ጌታ ኢየሱስ ክርስቶስ ብር በእጁ ቢኖር ለማን ነው ይህን ብር የምትሰጠው? የዳኑትን በደንብ እንዲሰበኩ ነው ወይስ የጠፉትን ለመፈለግ ነው ይህን ብር የምትሰጠው ተብሎ ጌታ ቢጠየቅ ዓላማውም ጳጳሱም ሲያደርግ የነበረውን ሲሆን የጠፉትን ለማዳን ለሚሄዱ ተሰጣለው ይላል። ስለዚህ ማቴዎስ ከጠፉት አንዱ ነው። ሰበሰበ፣ ኃጢአተኛውን ሰበሰበ። ኢየሱስ ክርስቶስን በመካከላቸው ሆነ። ይህንን ቁጥር 10 ላይ የምናየው የማቴዎስ አገልግሎት የጠፉትን መሰብሰብ ነበር። የመጀመሪያ አገልግሎት የመጀመሪያው ጥሪው ተመልከቱ። ወንጌላዊው ኢየሱስ ሆይ አለ፣ እኔን ከጠራኸኝ፣ እኔን ከመረጥከኝ፣ እኔን ከወደድከኝ፣ እኔን ከፈለከኝ እንደና አይነቱ የጠፉት አሉና ልሰብስብልህ አለው። ልጥራቸው፣ ና አንተ ስበካቸው፣ ና አንተ አስተምራቸው፣ ና አንተ በምህረት ንካቸው፣
ና አንተ በጸጋ አግኛቸው እኔ ግን ልሰብስባቸው ሰብሳቢው እኔ ነኝ አለ ወገኖቼ የምንሰበስበው እኛ ነን የሚለውጠው ግን ጌታ ነው የምንጠራው እኛ ነን የሚያድነው ጌታ ነው የምንጋብዘው እኛ ነን የሚያሳድገው የሚቀባው ግን ጌታ ነው የምንጠራው እኛ ነን ኢየሱስ እኛ ነን ማቴዎሶች እኛ ነን ዛሬ አገልግሎቱ መሰብሰብ ነበር ቤቱ የኃጢአተኞች ስብስብ ሆነ የቤታችን ኃጢአተኞች እንድድኑ ስማችንን እንተው ዝናችንን እንተው it can reach the lost soul የሚለውን እንመልከት ሰዎችን ወደ እግዚአብሔር መንግስት ከማምጣት አንፃር የሚሳተፍበት ቤተክርስቲያን የማገለግልበት አገልግሎት ጊዜን ጉልበቴን አቅሜን ሁሉ ያጠፋው ያለውት ቦታ ምንድነው እየሰራ ያለው ብለው እዩ የኔን ስራ የሚሰሩ ያንተን ስራ የሚሰሩ ያንቺን ስራ የሚሰሩ በጣም ብዙዎች አሉ እግዚአብሔርን እናመሰግናለን በእናንተም መካከል በእኛም መካከል አገልጋዮችን በተለያዩ ሀገሮች እየደገፋችሁ ለመደገፍ የአመት ድጎማ ያደረጋችሁ አላችሁ እግዚአብሔር ይባርካችሁ ቀጥሉ እግዚአብሔር ሲባርካችሁ 2 አድርጉ 3 አድርጉ ምክንያቱም that is the purpose that is ብዙ ገጠሮች ውስጥ እንገባለን ወንጌል ያልተሰበከባቸው ጣዖትን የሚያመልኩ ድንጋይን የሚያመልኩ ቤተሳይዳ በአሜሪካ ያለችው ዓላማው ይሄ ነው እኛ አሜሪካ ቤተክርስቲያን መትከላችን ይሄ ነው መሰብሰባችን በየማክሰኞው መሰብሰባችን ዋናው ዓላማ ይሄ ነው ብዙዎች ከኛ መሰብሰብ የተነሳ እንዲድኑ ነው ወገኖች ሆይ ምክንያቱም እኛ ማቴዎሶች ነና ጻድቃንን ብቻ ለመሰብሰብ የተጠራን አይደለንም ስማርት ሰዎችን ብቻ ሰብስበን ለመስበክና ለማስተማር አይደለንም መጸለይ የሚችሉትን ማስተማር የሚችሉትን ብቻ አይደለም ጌታ ኢየሱስ ክርስቶስ የሚገርመው ነገር እንዲህ ይላል በሉቃስ 5 ስትመለከቱ ሉቃስ ምዕራፍ 5 ላይ ማቴዎስ ለምንድነው በክርስቶስ የተመረጠው ብላችሁ ስትመለከቱ ለምንድነው ወንጌሉን የጻፈው ብላችሁ ስትመለከቱ ከዚህ አንፃር ጌታን ያላወቁ አይሁዶች ጌታን እንዲያውቁ ነው የማቴዎስ ወንጌል ራሱ ለክርስቲያኖች አይደለም የማቴዎስ ወንጌል ዓላማው ለክርስቲያኖች አይደለም ላልዳኑት አይሁዶች ነው ቃሉን ለሚያውቁ ነገር ግን መሲሁን ላልተቀበሉት አይሁዶች ክርስቶስ ንጉስ ነው የሚል ዓላማው ራሱ ሞቲቭ ራሱ ሉቃስ ምዕራፍ 5 ቁጥር 29 እስከ 32 አንድ ሰው ያነብልኛል በጌታ ስም አነባዋለሁ ሌዊም በቤቱ ታላቅ ግብዣን አደረገለት ከእርሱም ጋር በማዕድ ተቀምጠው የነበሩ ቀራጮችና ከሌሎች ሰዎች ብዙ ሕዝብ ነበሩ ፈሪሳውያንና ጻፎች በደቀ መዛሙርቱ ላይ ስለምን ከቀራጮችና ከኃጢአተኞች ጋር ትበላላችሁ ትጠጡማላችሁ ብለው አንጎራጎሩ ኢየሱስ መልሶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው አሜን ለምንድን ነው ማቴዎስ እነዚህን ኃጢአተኞች የሚባሉትን እነዚህ ቀራጮችን የሰበሰበው የሚገርማችሁ በአይሁዶች አሰራር ኢየሱስ ከነሱ ጋር መቀመጡ ህገወጥ ነው መምህር የሚባለው ይሄ ነው ህገወጥ ነው ነገር ግን ማቴዎስ ሰበሰባቸው ምክንያቱም የሚያውቃቸው እነሱ ነው ከሱ ጋር አሶሲዬት የሚሆኑ ከሱ ጋር የሚመሳሰሉት እነሱ ነው ሌላው ማይበረሰብ አያውቅም ማቴዎስ የሌሎችን ቤት
ሄዶ አያውቅም። እነሱም እሱ ቤት ሲጠራ መጡ። ስለዚህ ነው አንዳንድ ጊዜ ወገኖች ሆይ ሰዎችን ለማዳን ስታንዳርዳችን እናውርድ። ጳውሎስ ይህንን ነው የሚለው በአንደኛ ቆሮንቶስ ምዕራፍ 9 ላይ ከአይሁዳዊ ጋር ሲሄድ እንደ ክርስቲያን ሆናለሁ አይልም፣ እንደ አይሁዳዊ ይሆናለሁ ይላል። ሕግ ወደሌላቸው ሲሄድ ሕግ እንደሌላቸው ይሆናለሁ ይላል። መሆንን መቻል መሆን ይልና መጨረሻ ላይ በወንጌል ማህበርተኛ ሊሆን ስለ ወንጌል ሁሉ አደርጋለሁ ይላል። ሰዎችን ለማዳን ወገኖች ሰዎችን ወደ እግዚአብሔር መንግስት ለማምጣት አንዳንድ ጊዜ ብዙ ጊዜ ሰዎች ለምን መሰላቸው የማይድኑት በተለይ ኃጢአተኞች የምንላቸው የማይድኑት እኛ ጻድቃን እነሱን ኃጢአተኞች አድርገን ስለምናያቸው ነው። እኛ ቅዱሳን እነሱ ደግሞ የማይገባቸው ሆነን ስለምናያቸው ነው። እኛ መንፈሳውያን ሰው ስለዚህ ወደ እነሱ መውረድ አንችልም። መውረድ የሚባል ነገር የለም። በተለይ እግዚአብሔር ካልረዳን በእኛ መካከል በጣም ስትወርዱ ደግሞ ትናቃላችሁ። በጣም ዝቅ ስትሉ ታች ወርዳችሁ ወደ ላይ ለማውጣት አብራችሁ ለመውጣት እያወቃችሁ እንዳላወቃችሁ ተምራችሁ እንዳልተማራችሁ ተረድታችሁ እንዳልተረዳችሁ ስትሆኑ በጣም ትናቃላችሁ። ብቻ it is okay። ማቴዎስ ይህን ሲጽፍ ምን ይላል? ዮሐንስ በጽድቅ መንገድ መጣ አለ። ስለ ጽድቅ እየተናገረ ሁሉንም እየገሰጸ ታክስ ኮሌክተሮችንም እየገሰጸ መጣ። እሱንም አልተቀበላቸውም። ኢየሱስ ክርስቶስ ደግሞ ከኃጢአተኞች ጋር እየበላ እየጠጣ መጣ፣ አልተቀበላቸው። የሚገርማችሁ ነገር ስታንዳርድ ያላቸው ሰዎች ስታንዳርድ ያለን እኛ በማንኛውም መንገድ ስለእናንተ መናገራቸው አይቀሩም። ይቆራል ትባላላችሁ። አይ እሱ እኮ በቃ ዝም ብሎ ነው፣ እሷ እኮ ዝም ብላ ነች መባላችሁ አይቀርም። እንደና ሐሳብ ግን ሰዎች ስለኛ ምን ይላሉ፣ ሌሎች ቸርቾች ስለኛ ምን ይላሉ፣ ሌሎች ግለሰቦች ስለኔ ምን ይላሉ የሚለው ብቻ ሳይሆን ክርስቶስ እንዴት ነው ያገለገለው፣ ክርስቶስ እንዴት ነው ሰዎችን ሃንድል ያደረገው፣ ክርስቶስ ከማን ጋር ነበር የዋለው፣ የክርስቶስ አገልግሎት ምን ይመስላል፣ የሐዋርያው ጳውሎስ አገልግሎት ምን ይመስላል። ተዋውን እኛ የምንሰጠው ስታንዳርድ ተውና እነ ማቴዎስ እንዴት ነው ያገለገሉት፣ እንዴት ነው የጀመሩት ብለን ስንመለከት ሰዎች ስለሚሉን ነገር ብዙ ግድ አይሰጠንም። እግዚአብሔርን ስናገለግል ብዙ ግድ የለንም። ምክንያቱም አንዳንድ ጊዜ ሰዎች ወደኛ የማይመጡት እኮ ናቸው አማኞች ከሌላ ቸርች ሆነ ስለ ሌላ ቸርች ወይም ስለ አንድ ቤተክርስቲያን ወይም ስለ አንድ ወንድም ይናገራሉ። የሚገርማችሁ ነገር ኃጢአተኞች ስለዛ ያውቁም፣ ስለዛ አይናገሩም። ስለዚህ መምጣት ስላልፈለገ ወይም ደግሞ ከአንተ ጋር ወይም ካንቺ ጋር ማምለክ ስላልፈለገ አንቺነትን ስላልፈለገ ያንንም አገልግሎት ያንንም ቸርች ያንንም ስም የሆነ ስም ሊሰጡ ይችላሉ የዳኑት። that is okay። ምክንያቱም ዓላማ የዳኑትን መሰብሰብ ከሆነ ዲስካሬክት ይሆናል። ዓላማ የዳኑትን መሰብሰብ ከሆነ ያ ነገር ፍረስትሬት ያደርጋል። ግን ዓላማ ኃጢአተኞችን መፈለግ ስለሆነ it is okay። የኔ ዓላማ የዳኑትን ከዛ ቸርች ወደዚህ ቸርች ማፋለስ እስካልሆነ ድረስ የፈለገ ስም ሰጥቶኝ እዛ ወደ እኔ የሚመጣውን ህዝብ እዛ ጋር ቢይዙ ምንም ችግር የለም። ምክንያቱም ያ ዓላማዬ ስላይደለ የደስታ ኃጢአተኞች ድነው የወደቁት ተነስተው የጠፉት ተነስተው ሲያገለግሉ እስከሆነ ድረስ 5ም እግዚአብሔር ሰጠን፣ 10ም እግዚአብሔር ሰጠኝ፣ 20ም እግዚአብሔር ሰጠኝ። ከነዚህ ጋር ደስ እያልኩ ባገለግል ደስ ይለኛል። ጌታ ኢየሱስ ክርስቶስን በማቴዎስ ሕይወት ያደረገው ይሄን ነው። ስለዚህ ማቴዎስ አገልግሎቱን የጀመረው
ከነዚህ ጋር ነው። ማቴዎስ አገልግሎቱን ያስፋፋው በእነዚህ ውስጥ ነው። ጌታን ኢምፕሬስ ያደረገው እውነተኛ የደቀ መዝሙር መሆኑን በጌታ ፊት ያስመሰከረው ኃጢአተኞችን በመሰብሰቡ ነው። የሚገርማችሁ ነገር ከ12 ሐዋርያት አንዱም የሉም ኃጢአተኞችን ሰብስበው ኢየሱስን እንዲሰብክ ያደረጉት። ኢየሱስን እየተከተሉ ተምሯል። ይሄኛው ግን ገና መከተል ሲጀምር ገና እንደተጠራ ፕሩቭ አደረገ። ጥሪውን የክርስቶስን አጀንዳ ገና ከጠዋቱ ተረዳ። የጌታ ልብና የእሱን ልብ ተዋቀሩ፣ ተሳሰሩ፣ እርስ በርስ ተገናኙ። የጌታ ዓላማና የጌታን ዓላማ ተረድቶ የጌታን ዓላማ ማገልገል ጀመረ። ሽን ምፈልጋት አለ ጌታ። ማቴዎስ ይጨበጨብልሃል አለ፣ ብራቮ አለ፣ ግሬት ጆብ አለው ጌታ። ኃጢአተኞች ቤቱን ጥቅ ስሉለት፣ ቤቱን ሙልት ስሉለት፣ አንኳኩቶ ጠርቶ ምን አድርጎ በደቂቃ ውስጥ በሰከንድ ውስጥ በስንት ቀን እንደሆነ መጽሐፍ ቅዱስ ባይናገርም በሚያስደንቅ ሁኔታ ሰበሰበ። የሚገርመው ወንጌላትን ስንመለከት ጌታ በጣም ደስ የሚለው ኃጢአታቸውን ኮንፌስ አድርገው ንስሐ ገብተው እንደገና በሚመለሱ ሰዎች ጌታ ይደሰታል። በእነሱ ደስ ይለዋል ጌታ፣ በእነሱ ይረካል፣ በእነሱ ደስ ይለዋል ጌታ። ጌታ ደስ ይለዋል ኃጢአተኞችን ስንሰበስብለት። የሚገርማችሁ ነገር አንዳንድ ጊዜ በራሴ እጅ አድላለሁ ኮንፈረንስ ኖረን በየቤቱ የዞር በየስታርባክሱ የዞር በመኪናዎች ላይ እናስቀምጣለን። ለምንድን ነው? አይኖ ጌታ ደስ ይለዋል። ማንም ላይገባው ይችላል። ይሄንን ለቸርች ብዬስ አይደለም፣ ፓስተር ስለሆንኩ አይደለም፣ ለሌሎች ምሳሌ ለመሆን ብዬም አይደለም። ጌታን ደስ ስለሚያሰኘው ከጌታ አጀንዳ ጋር ስለሚሄድ ይሄንን የምናደርገው ከጌታ አጀንዳ ጋር ስለሚሄድ ከጌታ ሐሳብ ጋር ስለሚሄድ ምንም ችግር የለም። ብዙዎች አሉ ልኬ ቁጭ ማለት እንችላለን ሂዱ ብዬ that's not about that። የኔ ጌታ ልኮ ቁጭ አላለም። ሂዱ እነ ጴጥሮስ ብሎ ቁጭ አላለም። ሂዱ እነ ማቴዎስ ብሎ ኢየሱስ ቁጭ እስካላለ ድረስ who I am በተሽከርካሪ ወንበር ላይ ቁጭ ብዬ የሚቀመጠው ማንኝ ነኝ። ስለዚህ በሁሉም አቅጣጫ በሚችለው ሁሉ አቅሜ በሚፈቅደው ችሎታዬ በሚፈቅደው ዕውቀቴ በሚፈቅደው ጉልበቴ በሚፈቅደው ሁሉ ወደ ቸርች ቢሆን ወደ ኮንፈረንስ ቢሆን ወደ አገልግሎት ቢሆን ኃጢአተኞችን እየፈለኩ መጥራቱ የኔ ኃላፊነት ነው። ስለዚህ የሚገርማችሁ ነገር ወደ ጌታ የመጡት በዚህ በአዲስ ኪዳን ውስጥ 3 ቀራጮች አሉ። ሶስቱም የኃጢአትን ይቅርታ አግኝተው ሕይወታቸው ተለውጠው በጥሩ ሁኔታ ነው የጨረሱት። እናንተ እኔ ወደ ጌታ ከመጣንበት ጊዜና ቀን ጀምሮ ኃጢአተኞች የነበሩ አሁን ተለውጠው በአንተ አገልግሎት በአንቺ አገልግሎት በእኔ አገልግሎት ካውንቲት ቀራጭ የነበረው ጥተኛ ዳር የነበረው ሃይማኖተኛ የነበረው አሳዳጅ የነበረው ክፉ የነበረው ጠጪ የነበረው ዛሬ ግን በጌታ መንፈስና በጌታ ኃይል በእናንተም ጸሎትና ወጥቶ በመመስከር በመናገር የግድ መውጣት ብቻ አይደለም ባገኘን አጋጣሚ በሕይወትና በንግግር ወደ ጌታ የመጡ ሰዎች ስንቶች ናቸው? ስለዚህ ዛሬም እንደነ ዘኬዎስ አይነቱ ከእንጨት ላይ ወርደው ጌታ ውረድ ብሏቸው ጌታ በጣም ይቅር ያላቸው በሉቃስ 18 ላይ ቀራጭና
አንድ ፈሪሳዊ ቆሞ ሲጸልዩ ይላል እና ያኛው ኃጢአተኛ ነው ብሎ ምሕረት አግኝቶ እንደሄደ እንደገና በሉቃስ 15:1 ላይ ስለ ታክስ ኮሌክተር ወይም ደግሞ ስለ ታክስ ስለሚሰበስቡት ብዙዎች ወደ ኢየሱስ ክርስቶስ እንደቀረቡ በጣም ብዙዎች ሉቃስ 15:1 ላይ ሲታነቡ እንዲህ ይላል እርሱም በአንድ ስፍራ ይጸልይ ነበር በጨረሰም ጊዜ ደቀ መዛሙርቱ ሶራ 11 ነው 5 ነው ነበር ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደርሱ ይቀርቡ ነበር ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከነርሱ ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል ብዙዎች አዩስ በቃ የኃጢአተኞች ወዳጅ መሆኑ ወገኖች ሆይ ክርስቲያኖች ስለወደዱን በጣም የተወደድን አይደለንም እስቲ ኃጢአተኞች ይውደዱን ጌታን የማያውቁት ይውደዱን የዳኑት እኛን የመውደድ ግዴታ አለባቸው እኛ እርስ በርሳችን ጥያቄ የለውም ግዴታ ነው ክርስቲያን መሆናችን መታወቂያው ለእርስ በርስ ያለን ፍቅር ነው አብረን ማምለካችን አብረን አንድ ቤተክርስቲያን መሆናችን መታወቂያችን ለእርስ በርስ ያለን ፍቅር ነው ነገር ግን ለማያምኑት ለነሱ ያላቸውን ፍቅር ለነሱ ያላቸውን ኮንሰርን ለነሱ ያላቸውን ወገኖች ርህራሄ ለነሱ ያለን መግባባት እናውራ ከነሱ ጋር ስለኛ ብቻ አይደለም እነሱንም ጉዳይ እናውራ እንወቅ ስለ ሀገር ጉዳይ ሲያነሱ ስለ ሀገር ጉዳይ እናውራ ስለ ፖለቲካ ሲያነሱ እናውራ ስለ ኑሮ ውድነት ሲያነሱ እናውራ ነገር ግን እንደ ኦፍ በደይ ኮንሰርን እንዳለን የጌታንም ነገር ደግሞ እንንገራቸው ያ ማለት ምንድነው አላማችን ጳጳሳችን ኢየሱስ ክርስቶስን ለነሱ ማስተዋወቅ ነው ስንቱ ነው ጳጳስሊ እኛን ወዶ ከኛ ጋር አብሮ ለማሳለፍ ከኛ ጋር ቡና ለመጠጣት ከኛ ጋር ሻይ ለመጠጣት ከኛ ጋር ጊዜ ለመውሰድ ደስ ብሎት የሚመጣ ኃጢአተኛ ደስ ብለው ጥሩ ነው እኛ እርስ በርሳችን መውደዳችን የሚገርማችሁ ነገር እነዛን ነው ልክ ማቴዎስ 18 ላይ ቅድም እንዳልኩት 13-14 ላይ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ሄዱ አንዱ ፈሪሳዊ አንዱ ደግሞ ቀራጭ ፈሪሳዊው ቆሞ ሲጸልይ እንዲህ ይላል ጌታ ሆይ አመሰግናለሁ እኔ እንደዚህ ቀራጭ አይደለሁም እንደሱ ኃጢአተኛ አመፀኛ ክፉ ነገር የማደርግ አይደለሁም እኔ በሳምንት 2 ቀን እጾማለሁ አስራቴን በትክክል ይሰጣለሁ እነዚህ ሁሉ ነገሮችን አደርጋለሁ እያለ ይጸልያል ጌታ እኮ ነው የምለው የሚገርማችሁ ነገር ጌታ ነው የኔ ነገር የሚያስተምረው ኃጢአተኛው ግን ቆሞ ቀና ብሎ እንኳን ማየትን ፈርቶ አይኖቹን እንኳን ወደ ሰማይ ማቅናትን ፈርቶ ደረቱን እየደቃ ማለት ነው ጌታ ሆይ እኔ ኃጢአተኛ ነኝ ምህረትን አብዛልኝ እያለ ይማጸን ነበር እውነቱን እላቸዋለሁ ከፈሪሳዊው ይልቅ ያ ቀራጩ ኃጢአተኛ ጸድቆ ወደ ቤቱ ሄደ ራሱን ከፍ የሚያደርግ ዝቅ ይላል ራሱን ደግሞ ዝቅ የሚያደርግ ከፍ ይላል ስለዚህ ወገኖች ሆይ ዛሬ በማቴዎስ አገልግሎት ላይ ነው የምንቆመው ላይ ነው የምንጨርሰው what is your ministry what is your focus what is my focus ምንድነው ፎከስ ስለ አገልግሎት ሳስብ አገልግሎት ብዬ ሙጥኝ የምለው ምንድነው ፎከስ እንደ ትልቅ ነገር እየሰራሁ ነኝ ብዬ የማስበው ምንድነው ፎከስ በዳኑት ዙሪያ የዳኑትን ብቻ ይሄንን መዝሙር እየሰማው የተባረከ ቃል በጣም ድንቅ ስብከት በጣም ድንቅ መዝሙር በጣም ድንቅ ጸሎት እያልን ብቻ ጊዜያችንን ዘመናችንን ከጨረስን በጣም ያሳዝናል የክርስቶስ ትልቁ አጀንዳን አልተረዳንም ማለት ነው ነገር ግን የጠፉትን የታመሙትን
የቆሰሉትን ከወደ ኋላ ያሉትን ቀራጨኞችን ኃጢአተኞችን የደከሙትን እየፈለግን ወደ መንግስቱ የምናመጣ ከሆነ ዛሬም እኛ የማቴዎስ ወንድሞችና እህቶች ነን። ጌታ ኢየሱስ ክርስቶስ በእውነት በዚህ እውነት ይርዳን። ማቴዎስ አገልጋዩ ይህንን ይመስላል። ጌታ ቢፈቅድ በቀጥለው ሳምንት ማቴዎስ ጸሐፊው ደግሞ እንመለከታለን። ማቴዎስ ጸሐፊው እንመለከታለን። እግዚአብሔር አምላክ ይባርካችሁ። የሰማነውን እግዚአብሔር ይባርክልን። እንጸልያለን ለጥቂት ጊዜ። ጌታ ሆይ አድርገኝ፣ ስጠኝ፣ የማቴዎስን አይነት አመለካከት ስጠኝ፣ አጀንዳዬን እንድረዳ፣ የጠፉትን እንድፈልግ። ጌታ ሆይ በዚህ ዘመን ያለሁት ማቴዎስ እኔ ነኝ። እርዳኝ እባክህ። ፎከስን እንዳስተካከል፣ አገልግሎትን ባላንስ እንዳደርግ፣ አጀንዳዬን እንዳገለግል፣ የራስን አጀንዳ ሌሎች እንደሆኑት ብቻ ሳይሆን አንተ እንደምትፈልገው አይነት አገልጋይ እንዲሆን ዛሬ እርዳኝ። ከዛሬ ጀምሮ ጌታ ሆይ ይህንን ፎከስ አደርጋለሁ፣ እመሰክራለሁ፣ ወጥቼ እናገራለሁ። ቤቴ ምሳ ሰዎችን ስጋብዝ ኦን ፓፓስሊ ምሳ አዘጋጅቼ ጌታን የማያውቁትን ይጋብዛለሁ። በጸሎት ውስጥ እመሰክርላቸዋለሁ። አንድ ሁለት ቃል እሰጣቸዋለሁ። ኦን ፓፓስሊ አውቄ ወዳጆቼን አማኞችን ብቻ ሳይሆን ያልዳኑትንም እየጠራሁ ወንጌልን እንዲሰሙ አደርጋለሁ። በበዓላት ይህንን ዓላማ ይፈጽማለሁ። ይህንን ነው የማደርገው። ደስፕሬት አውቄ ወዳጅነትን ይመሰርታለሁ። አውቄ ሻይ ቡና አብሬ እላለሁ፣ አብሬ ወክ አደርጋለሁ። ሁሉን ለወንጌል ስላደርጋለሁ። ሌሎችን ለማዳን፣ ሌሎች ወደ ጌታ እንዲመጡ፣ የእግዚአብሔር ቤት ኃጢአተኞች መጥተው ተለውጠው ቆመው አገልጋይ ሲሆኑ ለማየት እንድችል እርዳኝ እያልን በእውነት ከልባችን እንጸልያለን። ዛሬም እንወስናለን። እግዚአብሔር መንፈስ የረዳው፣ እግዚአብሔር መንፈስ ያሳሰበው በዚህ ጉዳይ ላይ ይጸልያል። በዚሁ ደግሞ እንጨርሳለን። ጌታ ኢየሱስ ክርስቶስ ይባርካችሁ።